እሺ እንደምን አመሻችሁ። ርዕሱ ያላለያየን ተለያየን ይላል። ከአባታችን ቤት ከሌሊቱ 10 ሰዓት ገደማ በሰላም ተጀመረ ጉዟችን። ምን ቀን ላይ እንደሚባል ባላቅም ብቻ ሐሙስ እያለቀ አርብ እየነጋጋ ነበር። ይሄው ያልኳችሁ መኪና ያው ስም አንጠቅስም 2 ቁጥር በጉዞ መሃል ወደ ጎማው አካባቢ ድምጽ ማሰማት ጀመረ። ያው እንደተለመደው ሰው የሰሙት ድምጹን አስተያየት መስጠት ጀመሩ። አረ እየደበደበ ነው ጎማው እንዲገኝ ተቀርቅሮበታል ወዘተ። ጎማው እየደበደበ ነው ሲባሉ የሰሙ እናት ራስ ታርቋቸው ይሄ ቀልድ ነው አላሉ። ብቻ መኪናውን አስቁመው ወርደው እየተዘዋወሩ ቢያዩት የተባለው ነገር አልሆነም። ምንድነው ታዲያ ችግሩ ሲሉ ድንገት ቆፍጣናው ሹፌር አሃ ማታ ጎማ ሳስር ብሎኑን በደንብ አላሰርኩትም ነበር አይልም። ቀልድ የመሰላቸው ፍሬንዶቻችን እንደዋዛ የጎማውን ብሎን ነካ ያደርጉታል። አመዳቸው ቡና አለ። እውነትም ላልቶ ነበር። ያ ሁሉ መንገድ ምንም ሳይሆን መሄዱ የጉዞ የመጀመሪያው ተአምር ሆኖ ተመዘገበ። በመንገዳችን ግማሹ እያንቀላፋ፣ ግማሹ እየተሳሳቀ፣ ግማሹ ርቦኛል በሚል ምክንያት እየተነጫነጨና ተደብቆ ፍርፍር እየበላ ጉዟችንን ቀጠልን። እህል ለመቅበስ ያረፍንበት ቦታ በተለይ 5 ቁጥሮች ሀርቡ የምትባለው ከተማ ፓፓያ የሚሸጥበት ተገኝቶ ወረድንበት። ከዛ በኋላ ምግብን በቅጡ የበላን አልመሰለኝም። እንግዲህ ይህ ጉዞ አዳዲስ ነገሮችን ማስተናገድ የሚጀምረው ኩታበር ስንደርስ ነው። ወታደሮች፣ ሩጫ፣ የሞተ ሰው ማየት ጀመርን። ወከባ እንዳለ ገባን። መኪናውም ጥግ ይዞ ቆመ። መጠነኛ ፍርሃትና መደናገጥ ሆነ። ወይ መደናገጥ! ጓደኛችን እዚህ ጋር ነው ድንገት ከእንቅልፉ የነቃው። ምንድን ነው? ለምን ቆመን? በእንቅልፍ ልቡ አይ ችግር አለ መሰለኝ ወታደሮቹ ነው ያስቆሙን አልኩና በደንብ ያው ስላልነቃ ነገርኩት። ፊትህን አሳያቸው ውረድና። ፊቱን በጥፊ ብዬ ባነቃው ተመኘው። ፊቱን በድሽቃ ልታስመታው ነው አለ አንዱ ጓደኛችን። ምን ከዚህ በፊት ፊቱን አሳይተን አልፈን የለ ብሎ ሽንጡን ገትሮ መከራከር። ከዛም ሄድን ተፈቀደና ትንሽ ሄደን ተለያየን። ስንደርስ ግን ተለያየን። ከፊታችን ቀድመው የደረሱ የተወሰኑ መኪኖች ክልከላ ተደርጎባቸው ተለያየን ላይ ቆመዋል። እኛም ቆመን። ምንድን ነው? እንዳታልፉ ተብለን ነው። ለምን? የመላምቶች ጋጋታ። ከፊት ቁልፋችንን ወስደውታል። መሬቱን በጥይት ሲመቱት ሹፌሩ ደንብሮ አልሮጠም። ሌላም ማስገረሙ የሚመጣው ከዚህ ሁኔታ በኋላ ነው። ግማሹ ወንዝ ሊታጠብ ወረደ፣ ግማሹ ቂጣ፣ ግማሹ ቡና፣ ግማሹ ምግብ፣ ብቻ ሁሉም እዚህ ነው መዳረሻው የተባለ ይመስል ምንም ሳይመስለው ወደ ጉዳዩ ሄደ። ዋናው ጉዳይ አምባው ላይ መድረስ እንደሆነም እያወቀም ቢሆን ትንሽ መሸት ሲልማ እንጨት ከየቦታው መቀነጣጠስና ለደመራ የሚሆን ነገር ማሰባሰብ ተጀመረ። መዝሙር ተጀመረ። እራት የሚፈልግ ወደ ራቱ፣ ወጣቱ ደግሞ ማደሪያ ቦታ ማማረጥ ያዘ። እኔ የምለው ከተለያየ ቦታ የመጣ ያ ሁሉ ምዕመን ሁሉም ከአንድ ቤት እንደመጣ ያለምንም ማንጎራጎር በተለያየን ላይ ሳይለያይ ምን እንዳደረገው። የሚገርመው እኮ ይህ ነገር አድሮ በንጋታው መቀጠሉ ነው። ለቁርስ መሯሯጥ፣ አምባሻ ሳይበስል ከምጣዱ ለማንሳት የሚደረግ ችኮላ። ጭራሽ እህቶቻችንማ በየኩሽናው እየገቡ ምግብ ማዘጋጀቱን ቀጠሉት። እህቶች አልኩ እንዴ? ወንድሞችም ነበሩ። በጣም የገረሙኝ ነገሮችን ልንገራችሁ። አይደለም ጥይት፣ ጠንከር ያለ ድብድብ ካለ ድንጋጤ ውስጥ የሚገቡት በተለይ እናቶቻችን የዛኔ የጥይት ድምፅ ስንሰማ አይ ይሄ ከቅርብ ነው፣ አረ ይሄ ከባድ መሳሪያ መሰለ፣ አረ አብሪ ጥይት ነው አንቺ፣ ያለምንም መደናገጥ ይኸው ተራራው ላይ እየሮጠ ነው፣ ወታደር ነው፣ አረ 2 ናቸው፣ ይኸው በዛ በኩል ደግሞ አንዱን። ያበደ ክርክር። ጥይት ድምፅ እየተሰማ ጦርነት ከሆነ እንዴት እንደሚያሸብር እየታወቀ ፍየል ለመግዛት ክርክር። ቀንሺ እናቴ ማገላ። አይ ከ11,000 ብር ምንም አልቀንስም። 11,000 ናት፣ ያለዚያ የላትም። እንዴ ሴት ነች እንዴ?
እኔ አልበላም አርግዛ ቢሆንስ? ኧረ አላረገዘችም። ወንዱ ሻጭ፣ ሴቷ ሻጭ በዚህ እንኳን ቃል አልገባም አርግዛ ይሆናል። አንተ ግን በምን አወቅ? ወንዱን ሻጭ ያው ጨው አትጨምሩበት። የቆላ ፍየል ጨው ሲጨመርበት ምች ያስመታል። የጥይት ድምፅ። ሰው ከቁብ ሊቆጥር ነው። ኧረ ቀንሽማ። የመኝታ ቤታችን በር ሲከፈት ኧረ ብርድ የምንል መኪና ውስጥ እግራችን አልተፍታታም ብለው እናቶች አስፓልት ላይ ያውም በድቅድቅ ጨለማ ላጥ። ግን እንዲህ አንድ አድርጎ ያላለያየን አጋጣሚና ሁኔታ ተለያየን ላይ እንዴት ተከሰተ? እንዴትስ ነገ ይከፍቱታል እያልን የእናታችንን ቤታችንን ለመሳለም ተስፋ ሳንቆርጥ በአንድ የምንጠብቅበትን ጽናት ከወዴት አገኘን? አልገረማችሁ? አልጠየቃችሁ? የመምህራችን አንድ አባት ያሉትን እዚህ አምባው ላይ ወጥተን ሲያወጋኝ በፊት እግራችን ነበር ቀድሞ እዚህ የሚደርሰው፣ ዘንድሮ ልባችንም ቀድሞ እንዲደርስ ጌታ ፈቅዶ ይሆናል፣ ያው በልባችን ስለምናስበው ያሉትን ሲነግረኝ በነገሩ ተስማማው። ወደ ከሰዓት ላይ ተከራክረን የገዛነውን ፍየል፣ የእኛ ፍየል ወንድ ነው፣ እሱም በደንብ አረጋግጠናል። የፍየሉን ወንድነት የበላው ጓደኛችን ነግሮናል። ብቻ ፍየሏን አፋችን ላይ አድርገን ተለያየን። ወንዝን ተለቃልቀን በእግራችን ጉዞ ጀመርን። ወደ 11 ሰዓት ወደ 10 ተኩል አካባቢ ሞራል የሚሰጥም በመጠኑ ፍራቻውንም የሚገልጽልን ሰው ቢኖርም አንድ ወቅት መምህር ታዬ አባታችን 1983 በጦርነቱ መሃል በእግራችን ግሸን ገብተናል ብሎ የተረከልንን ድንቅ ገድል ለመጋራት እድሉን አገኘን ብለን ተነሳን። በእርግጥ ማን እንዳደፋፈረን ትዝ አይለኝም። በእኔ በኩል የእግር ጉዞ አላርጂክ ከሆነባቸው ሰዎች አንዱ እንደሆንኩ ነበር ማቀው። የሆነ ሰዓት ግን አብረውን የሚጓዙትን አይዞን ደርሰናል እያልኩ ሳበረታታ ራሴን አላገኘውም። ወይም ቤቴ ከማለት ውጭ ምንም ቃል አልነበረኝም። ቃል ስል እስከ መገንጠያው ሄደን ከዛ ዳገት ስለሚሆን የያዝነውን ሻንጣ ጨምሩ፣ ሴቶች በባጃጅ ይሂዱ፣ ምክንያቱም የተገኘው ባጃጅ 2 ስለሆነ ማለት ነው ብለን ሴቶቹን ሂዱ፣ ወንዶቹ በእግራችን እንሂድ ስንባባል ድንገት አንድ ወንድ ጓደኛችን አስደንጋጭ ሀሳብ አቀረበ። ድንገት ጾታውን ቀይሮ ሴት ሆነ። እኔም ሴት ነኝ። ደንግጠን ከሴቶቹ ጋር ሸኘናት። ማለቴ ሸኘ ነው። ትንሽ ፈገግታንና ግርምትን የጫረብኝ ደግሞ በድቅድቅ ጨለማ እየተጓዝን መንገድ ላይ ያገኘነው ወንድማችን ነው። ግብዳ ሻንጣ ተሸክሞ መሄድ አቅቶታል። አብረነው እየሄድን ትንሽ ራቅ ስንለው የሚገርም ድምፅ እያሰማ ያስቆመናል። እናንተ! ከዛ ትንሽ ቆይቶ በቃኝ፣ እኔ እዚህ አንዱ ጎጆ ገብተን እንተኛ አለን። የሞቱን በጣም ስለደከመው እሺ ብለን ፓውዛችንን ዞር ዞር ስናደርግ እልም ያለ ጭር ያለ ቦታ ነው። የታል ቤቱ ስንለው የለም እንዴ አላለም። ከዛ ቢደክመኝም አሳዝኖኝ በቃ ይህንን ትልቅ ሻንጣ ወርደው አልኩት ሊይዝለት። ምን ቢል ጥሩ ነው? አይ ብርድ ይመታኛል። በጉዟችን በቅርቡ ኢትዮጵያን በኦሎምፒክ በእርምጃ ውድድር የወርቅ ሜዳሊያ የሚያስገኝላት የሰንበት ትምህርት ቤታችን ተማሪም አብሮን ነበር። በስተመጨረሻ የጉዟችን ማገባደጃ ላይ አንድ እግዚአብሔር የባረከው የአይሱዙ ሹፌር ከነረዳቱ አገኘን። በብዙ ተባበረን። ያው በአንድ እግር ጎማ እየነዳ ነው ያ ሁሉ ነገር ያደረገው። መኪናው ላይ ተጫንን። ያ ሻንጣው ከወገቡ ሲወርድ ብርድ የሚመታው ጓደኛችን እንደሚወሉት እህቶቻችን እግሩን ግራና ቀኝ ዘርግቶ ነው። ዳገት ላይ ውረዱ ስንባል ግደሉኝ ከተንቀሳቀስኩ አለ። የእኛም ጓደኛ ለካ ሩጫውን ጨርሶ መንቀሳቀስ አቅቶት ነበርና ኧረ እኔም ከወረድኩ ሰይፉኝ አላለም። የቅድሚያ ተጓዦች ጭንቀት፣ የእናቶቻችን ጸሎት አይረሳም። በቃ ታገቱ እያሉ ሲያለቅሱ፣ የመጀመሪያው ተጓዥ በእግሩ ሲደርስ ያው ስም አንጠቅስም ተክልዬ መሬት እየሳሙ የነበራቸው እልልታ አይረሳም። ጉዞውን በሩጫ ጀምሮ በቃሬዛ የጨረሰው አልሞት ባይ ተጋዳይ ሆኖ የጨረሰው ድካም ያንገላታው ሁላችንም ተደጋግፈን አምባው ጫፍ ስንደርስ 4 ሰዓት ሊሆን ጥቂት ደቂቃዎች ቀርተውት ነበር። ይህ ሁሉ ነገር ግን በማን ሆነ? ያለምንም ጥርጥር በእናታችን ምልጃ፣ ያለምንም ጥርጥር በጻድቁ ምልጃ፣ ያለምንም ጥርጥር በጌታ ፈቃድ ሆነ። ብቻ ይሄ አስገራሚ አስደናቂና በተለይ እኔ ዘወትር የማወራው የበረከት ጉዞ ላይ ተሳታፊ የነበራችሁ ሁላችሁም
እግዚአብሔር በብዙ እንደባረከን ታሪክ እንደጻፈልን በደካማው አንደበቴ በደካማው ዕውቀት ያረጋግጥላችኋለሁ። ስለ ሁሉም ነገር የንጽሕተ ንጹሐን የቅድስት ድንግል ማርያም ልጅ አምላከ ተክለ ሃይማኖት ጌታ መድኃኔዓለም የተመሰገነ ይሁን። ወስብሐት ለእግዚአብሔር።